ናቸው የፕላን ያልተደረገበት ላይቭ ስትሪሚንግ ነው። ጀስት እንዳጋጣሚ ዛሬ ትንሽ ረፍት ስላገኘው ዝም ብዬ እንኳን ቢያንስ ገብቼ እነዚህን ሰዎች ሀይል በላቸው ብዬ ነው። ሪሊ ሚስድ ዩ ጋይስ። እኔም በጣም ጠፍቻለሁ። አይ ሆፕ እንግዲህ ትረዱኛላችሁ። በጣም ስራ ሪሰንትሊ በጣም ስለበዛብኝ ምንም ማድረግ ስላልቻልኩ ነው እንጂ ሳላስብ ቀርቼ አይደለም። እና እንዴት ናችሁ? እስኪ ዝም ብዬ እንኳን ቢያንስ ላት ቢን ጎይንግ ኦን ላስት ላይፍ ከገባሁኝ እና አሁን እስኪ የተወሰነ ያው ኔክስት ከበድ ያሉ ነገሮች እየመጡ ስለሆነ በኢትዮጵያን ኤርላይንስ የጆብ ቫካንሲ ለፓይለቶችም ለካቢን ክሩም እንደዚህ ለመሳሰሉት ምን ኤክስፔክት ታደርጋላችሁ? እንዴት ነው ዝግጅታችሁ? እንዴት እየሄደ ነው? ምናምን የመሳሰለውን ነገር እና የተወሰነም ጥያቄ ከእናንተ ካለ ለተወሰነ ሰው ቻንስ ሰጥቼ እንደ በፊቱ እንግዲህ እየገባችሁ ጥያቄዎቻችሁን ሬዝ እያደረጋችሁ እንድናወራበት ብዬ የገባሁት ማለት ነው ላይፍ። እና መጀመሪያ በይቅርታ ጀምራለሁኝ። እንግዲህ ይቅርታ፣ በጣም ጠፍቻለሁ። ስራ የሀብ ነው አይዲያ እንዴት ታይት እንደሆነ ያው እንደምታውቁት አብዛኞቻችሁ ወደ ኮሜርሻሉ ምናምን መጥቻለሁ እና እዛ ላይ ትንሽ ጊዜ እጥረት አለ። እንደ በፊቱ በተመቸኝ ሰዓት እንደዚህ እየገባው ከእናንተ ጋር ለማውራት የሚያመች አይነት ሲቹዌሽን አይደለም ያለው እና ለዛ ነው በጣም ይቅርታ ጠይቃለሁ። ግን ያው ፕላስ ደግሞ እኔ እንደምታውቁት የኔ ኮንቴንቶች ካያችሁ ሞሮፍ ኮንቲኒየስ የሆነ ኮንቴንት ፖስት የማደርገው እንደዚህ አዲስ ነገር ሲኖር ነው ወይ ኢንፎርሜሽን ሲኖር ነው እንጂ ዝም ብዬ እየገባው እንትን ማለት ጊዜውም ሰዓቱም አይፈቅድልኝም። ፕላስ ብዙም እንትን አይደለሁኝም እሱ ላይ በሱ በኩል ድክመት አለብኝ በእርግጥ። እና ኤኒዌይስ እንዴት ናችሁ ታዲያ? እንዴት እየሄደ ነው ዝግጅት? ላስት ታይም እንግዲህ የተገናኘ ነው ከሪተርን ኤግዛም በፊት ነበረና አይኖ እንግዲህ ሪተርን ኤግዛሙ ላይ አንዳንድ ሰዎች ጋር ምናምን ነገር እንደዚህ ለማውራት ሞክሬ ነበረ። አጋጣሚ ፈተናውን ከወሰዱት ጋር አንዳንዱ በጣም ከባድ ነበር፣ እንደዚህ አልጠበቅንም የሚል ሰው አለ። አንዳንዱ ደግሞ ያው ኤክስፔክት እንዳደረግነው ነው። ስናገኛቸውም የነበሩት ኢንፎርሜሽኖች ከአንተም ከሌሎቹም አንጻር ስናገኛቸው ከነበረው ኢንፎርሜሽን በቃ ብዙ የሚያራቅ አይነት ኤግዛም ነው ብለውኛል። እንግዲህ የአብዛኞቻችሁ ሀሳብ በዚህ ከሁለቱ አይወጣም ብዬ አስባለሁ። ሰው እና አይ ሆፕ እንግዲህ ሀሳባችሁ ምኞታችሁ ተሳክቶ ወደ ቀጣዩ ደግሞ ስቴፕ አብዛኞቻችሁ እንደምታልፉ ተስፋ አደርጋለሁ። እንግዲህ እስካሁን ድረስ ምንም አዲስ ነገር የለም ከሪተርን ኤግዛሙ። አይ ቲንክ ኢትስ ኦልሞስት ቢን መንዝ ከተሰጠ። በጣም በሀገር አቀፍ ደረጃ ስለሆነ የተሰጠው ኤግዛሙ በጣም ብዙ ሰው ኤግዛሙ የሚታረመው ሶርት ተደርጎ ምናምን ያለው ዲፌክት ምናምን ታይቶ ያለፈውን የወደቀውን ለይተው ምናምን እንትን ሶርት አውት እስከሚያደርጉ ድረስ አይኖት ጎነ ቴክ ሎንግ ታይም እና እንግዲህ መጠበቅ ትንሽ እንደሚያደክም በፊትም ነግሬያቸዋለሁ። በተለይ አሁን ደግሞ በጣም ከባድ ነው። ምክንያቱም አንደኛም በጣም ሰፍቷል ይሄ የሪክሩትመንት እንትኑ ፕሮሰሱም ኤሪያውም በፊት አዲስ አበባ ላይ ብቻ ነበር። አሁን ክልል ከተሞችንም ጨምሮ ስለሆነ እንደ ማትሪክ አርጋችሁ ውሰዱት። እንደ 12ኛ ክፍል 10ኛ ክፍል መልቀቂያ ፈተና አርጋችሁ አስቡት። ዲስ ኤክስቴንት ሊሰፋ የሚችል አይነት እንትን ነው ፈተና ነው። ሶ አይ ሆፕ እንግዲህ በተስፋ ትጠብቃላችሁ፣ በትዕግስት ትጠብቃላችሁ። ኢን ዘ ሚን ታይም ባለፈውም በፊትም ያሉት ቪዲዮዎች ላይ ላወራችሁ እንደሞከርኩት ራሳችሁን ሁሌም ዝግጁ ማድረግ፣ ሁሌም ሬዲ ማድረግ ይጠበቅባቸዋል። የሆነ ነገር አናውንስ እስኪደረግ ሪሊዝ እስኪደረግ ዝም ብላችሁ ቁጭ ብላችሁ የምትጠብቁ ከሆነ አይ ቲንክ አያዋጣም። ስራ ያላችሁ
ስራችሁን እየሰራችሁ መጠበቅ፣ ሜይ ቢ ሌላ ኮርሶች ሾርት ኮርሶች ምናምን እየወሰዳችሁ ያላችሁም ካላችሁ እንደዛው እያደረጋችሁ ወን ዘ ታይም ካምስ ያኔ ብትሄዱ ነው የሚሻለው እንጂ ቁጭ ብሎ ልክ ለሪተርን ኤግዛም ስትጠሩ ብድግ ብሎ መሄድ፣ ለኢንተርቪው ስትጠሩ ብድግ ብሎ መሄድ፣ ለሲም እንደዛ እያደረጋችሁ ከሆነ አብዛኛው ጊዜያችሁ ዌስትድ ነው የሚሆነው። እኔ አሁን የዛሬው አንዱ ልገባበት የወሰንኩት ላይ የተወሰነ ቢያንስ ገብቼ ከእናንተ ጋር ላውራ ያልኩበት እንዴት ራሳችሁን እያዘጋጃችሁ ትጠብቃላችሁ? ምክንያቱም ዊዶን ነው ከዚህም በኋላ ምን ያህል እንደሚቆይ አናውንስ እስኪደረግ ሪተርን ኤግዛሙን ያለፉ ሰዎች ፎር ሹር በራሳችሁም ጀጅመንት አልፋለሁ ወድቃለሁ የሚለውን ነገር ጀጅ ማድረግ የምችሉ ልጆች ትኖራላችሁ። በዛ አንጻር ለቀጣይ የማለፍ ቻንስ ስላለኝ እንዴት ራሴን ላዘጋጅ የምትሉ ከሆነ እንዴት ማድረግ እንዳለባችሁ የተወሰነ ቲፕ ለማድረግ እና ቅድም እንዳልኩትም ከእናንተ ጥያቄዎችን ለመቀበል ነው የመጣሁት ማለት ነው። መጀመሪያ ከኔ ቲፕ ልጀምርና ከዛ ወደ እናንተ ደግሞ ጥያቄዎች እገባለሁኝ ማለት ነው። ምንድነው ቀጣይ እንግዲህ የሚሆነው ካለፋችሁ ሪተርን ኤግዛሙ የሚቀጥለው ግሩፕ ዲስከሽን ነው። ከዛ ኢንተርቪው ነው። ዩዥዋሊ ግሩፕ ዲስከሽን እና ኢንዲቪዥዋል ኢንተርቪው አንድ ላይ ነው የሚያስኬዱት። ለግሩፕ ዲስከሽን ስትጠሩ ሜይ ቢ ኦን ዘ ኔክስት ዴይ ቀጥሎ ኢንዲቪዥዋል ኢንተርቪው ሊኖር ይችላል። እሱን ራሳችሁን አዘጋጁ። ይሄ እንደ በፊት እንደዚህኛው ላይ ከሪተርን ኤግዛም በኋላ ግሩፕ ዲስከሽን ከዛ የሆነ ታይም ወስዶ ኢንዲቪዥዋል ኢንተርቪው ምናምን የሚባል ነገር ላይኖር ይችላል። የባለፈው የነበረው ትሬንድ ግሩፕ ዲስከሽን እዛው ጋር ተደረገ። እዛ በኋላ ኔክስት ዴይ ወይም ደግሞ በሁለት ቀን በሶስት ቀን ልዩነትም ሊሆን ይችላል ፎር ዛት ማተር የዛ ኔክስት ዴይ የኢንዲቪዥዋል ኢንተርቪው ነበር የነበረው። ከዛ በፊት በነበረው ላይክ ባክ ኢን 3 years ago ምናምን ግሩፕ ዲስከሽን ላይ ያለፉ ልጆች ነበሩ ለኢንዲቪዥዋል ኢንተርቪው የሚጠሩት። ባለፈው 2 ዓመት ደግሞ የነበረው ሁሉም ግሩፕ ዲስከሽን ላይ ፓርቲሲፔት ያደረጉ ልጆች ለኢንዲቪዥዋል ኢንተርቪው ቻንስ ተሰጥቷቸው ነበረና ያም ደግሞ የሆነበት አንዳንዱ ሰው በግሩፕ ፐርፎርም ማድረግ ከሚችለው በላይ በራሱ ደግሞ ሲሆን ሞር ኮንፊደንስ ይኖረዋል። ሞር ራሱን ኤክስፕረስ ማድረግ ሀሳቡን የመናገር ምናምን ተሰጥኦ ያለው ሰው አለ። በግሩፕ ሲሆን ሻይ የሚሆን ራሱን መግለጽ የሚከብደው ሀሳቡን መናገር የሚከብደው አይነት ሰው አለ እና ቢኮዝ ኦፍ ዛት ፖቴንሻሉ ያላቸውን ልጆች ለመለየት እንቸገር ነበረ እና ብዙ ልጆች በዛ ምክንያት ወድቀው ነበር። የመጀመሪያ እንዳልኳችሁ ግሩፕ ዲስከሽን ካላለፋችሁ ወደ ኢንዲቪዥዋል በማይኬድበት ጊዜ ማለት ነው። ላስት ይርስ ግን እኔም ራሴ ፐርሰናሊ ስለነበርኩበት ዲፍረንሱን በደንብ ኖትስ አድርጌያለሁኝ። እሱም ግሩፕ ዲስከሽን ላይ በቃ ብዙም ፐርፎርም ያላረጉ ልጆች፣ ሻይ የነበሩ ሀሳባቸው መናገር የማይችሉ ልጆች እንደን ልክ አምጥታችሁ ኢንዲቪዥዋል ላይ ስታገኟቸው በቃ ሰርፕራይዝ የሚያደርጓቸው አይነት ልጆች ነበሩ እና ኢት ዋዝ ዘ ራይት ዲሲሽን ፎር ሚ እና አይ ሆፕ ዚስ ይርም ተመሳሳይ ነገር ይኖረዋል ብዬ አስባለሁ። ለዛ ራሳችሁን አዘጋጁ። በፊትም ቲፕ ለማድረግ ሞክሬያለሁ በነዚህ ኤሪያዎች። ያለፉትንም ቪዲዮዎች ገብታችሁ ዩቲዩብም ላይ እዚህም አካውንቴ ላይ ገብታችሁ ብታዩት ሞር ኦፍ ያወራሁባቸው ነገሮች ናቸው። አሁንም ድጋሚ ጀስት ቱ ኤምፋሳይዝ ነው ማወራቸው ማለት ነው። ግሩፕ ዲስከሽን ጀስት ይሄ የተወሰኑ ቁጥሮች ናቸው የሚጠሩት ታይም በአንድ ቀን ላይክ 40 ሰው 50 ሰው ምናምን ሊሆን ይችላል የሚጠራው። ከዛ ግን ያ ግሩፕ ደግሞ ለሁለት ተከፍሎ 20 ሆናችሁ ምናምን ሊሆን ይችላል የምትገቡት፣ ወይም 10 ተደርጋችሁ የምትገቡት። ከዛ በግሩፕ 5 ሰው 6 ሰው ይደረግና ይመደባል። ከዛ በኋላ ይሄ ኖርማል ቶፒክ ይሰጣችኋል ማለት ነው። ይሄ ዲቤት ዩኒቨርሲቲ ላይ ምናምን ግን ሞር ኦፍ ሃይ ስኩል ላይ የነበራችሁ ጊዜ
በተለይ እንግሊሽ ክላስ የቋንቋ ክላሶች ላይ ናቸው እነዚህ ዩዥዋሊ የሚዘወተሩት። የዲቤት አይነት ቶፒክ የሆነ ቶፒክ ይሰጥና አንዱ አገንስት ይሆናል፣ አንዱ ደግሞ ደግፎ በዛ ቶፒክ ላይ ዲስከስ ማድረግ ነው። ኢኒሺያሊ ያ ቶፒክ ይሰጣችኋል and then you're going to have some 5 to 10 minutes to discuss on it። ከዛ with your respective group ማለት ነው ቁጭ ብላችሁ ታወራላችሁ፣ አውርታችሁ ፖይንቶችን ትይዛላችሁ። ከዛ በኋላ ያ ደቂቃ አለቀ ስትባሉ ወደ የቦታችሁ ትመለሱና ያው ሳይድ ይዛችሁ የሚደግፈው የሚቃረነው በአንድ ሳይድ ትሆኑና and then one to one አሁን ሀሳባችሁን የመጀመሪያ ጀስት ሃይላይት ሰጥታላችሁ ማለት ነው። ተራ በተራ እየተነሳችሁ ሀሳባችሁን ትገልጻላችሁ በዛ ቶፒክ ላይ ያላችሁን አቋም። በዚህ ጊዜ ዩዥዋሊ በደንብ የሚታየው ነገር የእናንተ ኢንተራክሽን፣ የእናንተ ኮንፊደንስ፣ የእናንተ ፍሎ ኦፍ አይዲያስ ላይክ ስታወሩ የሆነ አይዲያ ፍሎው ጠብቃችሁ የሆነ ከዚህ እዛ ጃምፕ ማድረግ ምናምን ሳይሆን በትክክል በተሰጠው ቶፒክ ላይ ይሄ አሁን ቶፒኩን እናንተ የምታምኑበት ማታምኑበት መሆኑ ምናምን አይደለም። እዛ ጋር as you know debates are just በተለይ የትምህርት ቤት ሲሆን የእናንተን ምንድነው ፐብሊክሊ የመናገር ችሎታ፣ የቋንቋ ችሎታ፣ ኮንፊደንስ and everything else ኢቫሉዌት የሚደረግበት ነው። ኢንተራክሽናችሁ ምናምን ኢቫሉዌት የሚደረግበት ነው። ስለዚህ you are not expected to give a convincing እንትን አይዲያ እንድትሰጡ እዛ ጋር በጣም ኤክስፔክት አይደረግባችሁም። እሱ እንዳለ ሆኖ ግን በተቻላችሁ መጠን if you have some ይሄ ኮንቪንሲንግ የሆነ አይዲያ ካላችሁ እሱን ፎርዋርድ ማድረግ ጥሩ ነው። it's just the way more of ግን the way you deliver that message ያንን አይዲያችሁን ሀሳባችሁን ዴሊቨር የምታደርጉበት መንገድ ነው ሞር ኦፍ የሚታየው። ስለዚህ ኮንፊደንት ሆናችሁ እዛ ጋር ሪላክስ አድርጋችሁ ይሄ በጣም አትፍጠኑ። የሆነ ነገር ለመናገር ሀሳባችሁን ለመግለጽ መፍጠን አያስፈልግም። ቀስ ብላችሁ መናገር ያለባችሁን ነገር ቴክ ዩር ታይም ኤንድ እሱን ነገር ግለጹት። አንድ እሱን ስለዚህ ሪላክስ አድርጉ መጀመሪያ እና ይሄ ከመናገራችሁ በፊት ውስጣችሁ አሰላስሉት ያንን ነገር። በተለይ ደግሞ በግሩፕ ናችሁ ስታወሩ በተቻለ መጠን አንዳንድ ሰው ብዙ አይዲያ ሊመጣለት ይችላል በዛ ቶፒክ እና ዶንት ቢ ሰልፊሽ ሼር ኢት ዊዝ ዩር ፓርትነርስ እና የተወሰነ አንተ በዚህኛው ላይ ታወራለህ፣ አንተኛው እዚህኛው ላይ። አንዱ ደግሞ የሚታየው ይሄ ግሩፕ እንትናችሁን ነው የግሩፓችሁን የማሸነፍ ወይም ያንን አይዲያ የማሳመን ቻንስ የማስፋታችሁ ፓርቲሲፔት የማድረጋችሁ አሰ ግሩፕ ማሰባችሁ ነው። አንዱ ቲም ወርክ ስለሆነ አንዱ ቫልዩ ያለው ነገር። ስለዚህ ለቲም ሜምበሮቻችሁ ጊቭ ቻንስ። እሺ በተለይ ደግሞ ይሄ አንዳንድ ሰው በተሰጠው በቃ ምንም አይነት ችግር የለበትም ሀሳብ የማመንጨትም ሰው ፊትም ቆሞ የማውራትም ችግር ስለሌለባቸው ያ ሲሆን ለእናንተም የሆናችሁን ነገር ከያዛችሁ በኋላ እዛ ጋር ሙሉ መድረኩን እናንተ ከምትቆጣጠሩት ይሄ እንትን አይደለም። እዚህ ጋር ዶንት ሚስ አንደርስታንድ። ይሄ ኮምፒቲሽን አይደለም እዛ ጋር የሚታየው እንትና ከእንትና በለጠ ወይም አንደኛ ነው ምናምን ተብሏችሁ አይደለም ሰሌክት የምትደረጉት። ስለዚህ እንደ ግሩፕ ያላችሁን ነገር ሁላችሁም ተያይዛችሁ ማለፍ የምችሉበት ቻንስም ካለ ስላለ ነው። አምስታችሁም ለምሳሌ 5 ከሆነ ያ ግሩፕ ያለው አምስታችሁም አውት ፐርፎርም ካረጋችሁ እዛ ጋር አምስታችሁም ሰሌክት ልትደረጉ ትችላላችሁ፣ ወደ ቀጣዩ ዙር ልታልፉ ትችላላችሁ እንጂ ከአምስታችሁ አንደኛ የበለጠው ምናምን አይደለም የሚመረጠው። እንደዛ አይነት አይዲያ እንዳይኖራችሁ። ስለዚህ የምመክረው እንደዛ ነው። አንድ ሼር አድርጉ ያላችሁን አይዲያ ያላችሁን ሀሳብ። ስለዚህ ያ ግሩፕ ዲስከሽን ላይ ያ ይሆናል። መጀመሪያ አንድ በአንድ ታወራላችሁ and then the other side እንደዛው አንድ በአንድ ያወራል በሀሳቡ ላይ and then the next step will be ክሪስ ክሮስ ይሆናል ማለት ጥያቄ መጠያየቅ ይሆናል ማለት ነው። አሁን እዚህ ጋር ብዙ ሰው በቃ ፌል የሚያደርገውና የሚሸወደው በምንድን ነው የሚሸወደው መሰላችሁ? ፎከስ ያለ ማድረግ ችግር። ሀሳቡን ሌላ ቦታ ይበትንና ከዛ ፎርዋርድ የሚደረግ ጥያቄ ይሄንን ጥያቄ ቀጥሎ እንትና የሚጠይቀውን እንትና ነው የምትመልሰው ተብሎ አይደለም የሚጀምረው። ስለዚህ ከዚህ ሳይት ጥያቄ ይባላል። ለምሳሌ
ከራይት ሳይድ ያላችሁ በዚህ አይዲያ ላይ ያላችሁን ለነሱ ያላችሁን ጥያቄ አሰ ግሩፕ ነው የምትጠየቁት። ዘን ሰርፕራይዝ እንግዲህ እዛ ጋር ሪክሩት የሚያደርጉት ሰዎች ይሄንን ጥያቄ እገሌ መልስ ስለምትባሉ ብዙ ጊዜ በቃ ድንግጥ ይባላል እዛ ጋር እና አንድ ጥያቄውን ካልሰማችሁት ካልተረዳችሁት መመለስ አችሉም። ኢቨን ኢፍ ዩ አር ጉድ ዊዝ ላንጉዌጅ ኤንድ ኤቭሪቲንግ ኤልስ ሀሳቡን ካልተረዳው የጥያቄውን ሀሳብ ካልተረዳህ ወይም ካልሰማህ ፎከስ አድርገህ እንትን ካላልክ ችግር ነው የሚሆነው። ስለዚህ በደንብ አዳምጡ። ሌላኛው ግሩፕ ጥያቄ ሲያነሳ ቴክ ኖት የምትይዙበት ራፍ ፔፐር ይሰጣቸዋል፣ ችግር የለውም። ስለዚህ የተነሳውን ጥያቄ ኖት ያዙ፣ ለመረዳት ሞክሩ፣ ከዛ አብላሉት። ለመመለስ እናንተ ኢንቫይት ልትደረጉ ስለምትችሉ ቢ ሬዲ ኦል ዘ ታይም። ወይ ደግሞ በፈቃደኝነትም ሊሆን ይችላል የምትመልሱት። እስኪ ከዚህ የሚመልስ ሰው ተብሎም ሊሆን ይችላል። ያኔ በደንብ አዳምጣችሁ ከሆነ በደንብ ተረድታችሁት ከሆነ ጥያቄውን ለመመለስ አሪፍ አድቫንቴጅ ሆናችኋል። ስለዚህ በኢንቪቴሽንም ሲሆን እናንተ የመመለስ ቻንሳችሁ ሰፊ ከሆነ ጥሩ ነው። እዛ ጋር ነጥባችሁን ከፍ ነው የሚያደርገው ስለሆነ እሱንም ለመጠቀም ግን ዞሮ ዞሮ ምንድነው ጥያቄ ሲጠየቅ ፍሮም ዚ አዘር ግሩፕ ሊስን ከርፉሊ፣ በቃ አዳምጡ፣ ሀሳባችሁን ሰብስቡ። እዛ ጋር ያላችሁት ፎር ፐርፐዝ ነው። ስለዚህ ያንን ፐርፐዝ አኮምፕሊሽ አድርጋችሁ ጨርሳችኋል ውጡ እስክትባሉ ድረስ ሀሳባችሁ እዛው ይሁን። ስለዚህ ጥያቄ መመላለስ ይመጣል፣ መጠየቅ ይኖራል። መጠየቅም ራሱ የራሱ አድቫንቴጅ አለው። ሰው የነዛ የኦፖዚንግ ግሩፕ ያለውን አይዲያ ተቀብሎ እነሱ አንድ በአንድ ተነስተው ሀሳባቸውን በሚናገሩበት ጊዜ ያለባቸውን ድክመት ነቅሶ አውጥቶ ኦኬ ዚስ ሹድ ቢ ፎርዋርድ አስ ኤ ኳስችን ብሎ የእነሱን ሀሳብ ለማስወደቅ ምናምን የእናንተን ሀሳብ ከፍ ለማድረግ የሚያግዙ አይነት ጥያቄዎችን ራሱ ፎርዋርድ ማድረግ መቻል እሱም የራሱ አድቫንቴጅ የራሱ ነጥብ ያሰጣል። ስለዚህ እነሱም ሲያወሩ አንድ በአንድ ተነስቶ ሲያወሩ ጌት ሬዲ ቱ አስክ ኳስችንስ ኤንድ ቴክ ዩር ኖትስ። ከዛ ልክ ጥያቄ እስኪ ለነሱ ሲባል ኦኬ አይ ሃቭ ኳስችን እንደዚህ እንደዚህ ብለህ ነበር እንደዚህ 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 እንዴት ይሆናል ብላችሁ ቻሌንጅ ማድረግ እሱ ራሱ የራሱ አድቫንቴጅ ያለው ማለት ነው። ስለዚህ በዚህ መልኩ ይሄዳል። ከዛ መጨረሻ ላይ ኮንክሉዥን ነው። ኮንክሉድ ታደርጋላችሁ አይዲያችሁን። ስለዚህ ኮንክሉዥንም የተወሰኑ ሰዎች ናቸው ሰሌክት የሚደረጉት። ሁሉም ሰው ሊያወራ አይችልም፣ ምክንያቱም ፎር ዘ ሴክ ኦፍ ታይም ኤንድ ኤቭሪቲንግ ኤልስ። ግን ዞሮ ዞሮ አሁንም ለኮንክሉዥን ምንድነው በእናንተ ምርጫ አንድ ሰው በፈቃደኝነት ተነስቶ ኮንክሉድ ሊያደርግ ይችላል። ኦር ደግሞ ራሳቸው እዛ ጋር ሪክሩት የሚያደርጉ ሰዎች እገሌ እገሌ ኮንክሉድ አድርገ ሊሏችሁ ስለሚችሉ ጌት ሬዲ ኦል ዘ ታይም ሬዲ ሆኑ ለሁሉ ነገር። ስለዚህ ፍሎውን አሁን አም ጊቪንግ ዘ ቲፕ ኦፍ ዘ ፍሎ። ኦኬ በምን ይጀምራል አልኳችሁ? ደቂቃ ይሰጣችኋል። አዘ ግሩፕ ዲስከስ ታደርጋላችሁ። ከዛ ወደ የቦታችሁ ትመለሳላችሁ። አንድ በአንድ ተነስታችሁ አይዲያ ፎርዋርድ ታደርጋላችሁ በሀሳቡ ላይ በቶፒኩ ላይ። ከዛ በኋላ የጥያቄና መልስ ጊዜ ይሆናል። ከዛ በኋላ ኮንክሉዥን ነው። ኦኬ ሶ ዩ ኖ ዘ ስቴፕስ ናው ዋት ዩ ሃቭ ቱ ዱ ኢዝ እዛ ጋር ያለውን ነገር ተረድቶ ያንን ሲቹዌሽን ሁሉን ነገር ያው አውቃችሁት ሁሉ ነገር ተነግሯችሁ አይቻልም። ስለዚህ ለእነዚህ ነገሮች ሁሌም ሬዲ መሆናችሁን ሜክ ሹር። ኦኬ ስለዚህ ኮንክሉድ ታደርጋላችሁ፣ ያልቅና ትበተናላችሁ ማለት ነው። እዛ ጋር ሪክሩት የሚያደርጉት ሰዎች የራሳቸው ኖት ይዛሉ፣ የራሳቸውን ነጥብ ይዛሉ፣ ዲስከስ ያደርጉበታል። ፎር ሹር ገሌ እንደዚህ ነበር። በግሩፓችሁ ስለሆነ ኔም ሊስት ምናምን የሚመጣው ይታወቃል። አቀማመጣችሁ ምናምን ይታወቃል። በሱ መሰረት እገሌ እንዴት ነበር፣ እንዲህ ነበር፣ እንደዛ ነበር፣ እንደዚህ ነው የሚገባው፣ እንደዚህ ጥሩ ነው፣ እንደዚህ መጥፎ ነበር ምናምን ተብሎ ዲስከስ ይደረግበታል። እሺ እያንዳንዳችሁ ላይ ሰው ሜክ ሹር እዛ ጋር አንድ እንትን ብለው ቅድም እንዳልኩት ቲም ወርክ አድርጉት። የቲማችሁን አይዲያዎች ሪኮግናይዝ አድርጉ። ተነስታችሁ አንድ ባንድ ራሱ ስታወረው የሌሎቹን የጓደኞቻችሁን አይዲያ እንትን አድርጉ፣ ላይክ ሪኮግናይዝ አድርጉ። እንደዚህ ዲስከስ ስናደርግ እንደዚህ ተባብለን ነበር፣ ይሄ አይዲያ ከጓደኛዬ ገሌን የመጣው ከቲሜቴ የእሱን ሀሳብ እኔ የምጋራለሁ። የሆነ አፕሪሺየት አድርጉ። አንዳንድ በቃ ፎከሲንግ ኦን ዮርሰልፍ ቢንግ ሰልፊሽ ኢዝ ናት ዘ ጉድ ቲንግ። ይሄ እንደዚህ አይነት ነገሮች ላይ በደንብ ስማርት ሁናችሁ
ለመቅረብ ሞክሩ። ያ ነው። ግሩፕ ዲስከሽን በአጭሩ ይሄን ይመስላል። እዛ ወደ ኢንዲቪዥዋል ነው ምን ይመጣው። ኢንዲቪዥዋል እንዳልኳችሁ ኔክስት ዴይ ሊሆን ይችላል። እንደ አሁን ለምሳሌ በተለይ ክልል ከተሞች ላይ ቁጥራቸው አነስ ያሉ ቦታዎች ምናምን ከሆኑ ኢቨን አንዳንዴ ጠዋት ግሩፕ ዲስከሽን ተደርጎ ከሰዓት ኢንዲቪዥዋል ምናምን ሊሆን ይችላል ምናምን ሄዶ ነው። በዛ የሚልበት ቦታ ላይ ደግሞ ቲያዘር ዴይ ሊሆን ይችላል የምትጠሩት። ኤኒዌይስ ጌት ሬዲ ፎር ቦዝ። ኢንዲቪዥዋል ኢንተርቪው ምንም ሌላ ነገር የለው። ብዙ ዝግጅት የሚፈልግ ነገርም አይደለም። ዝግጅት ካላችሁት ለኢንዲቪዥዋሉም ለግሩፕ ዲስከሽኑ እኔ አሁን ሪኮመንድ ማድረጋችሁ አጭር ኮርሶች በተለይ ላንጉዌጅ ላይ ብትወስዱ ነው። በቃ ይሄ ባለፈውም ብየዋለሁኝ አሉ። አሁን ደግሞ ኢቨን ቲክታክ ላይ ራሱ ጥሩ የላንጉዌጅ ትሬኒንግ የሚሰጡ ልጆች አሉ። ማራኪ እንግሊሽ ምናምን የመሳሰሉ ማለት ነው። እነሱ ጋር የሚሄዳችሁ የተወሰነ አጭር የላንጉዌጅ ትሬኒንግ ብትወስዱ ይሄ ከኢንተርቪው ጋር ተያያዙ እንዴት አድርገን ኢንተርቪው ላይ ከሰው ጋር ኮሚኒኬት ማድረግ እንደምንችል፣ ለምንጠየቀው ጥያቄዎች እንዴት መመለስ እንደምንችል ምናምን፣ ስለ ፓንክቹዋሊቲ እና ኤቭሪቲንግ ኤልስ ደግሞ ሀሳብ የሚሰጡ አይዲያ የሚሰጡ ቲፕ የሚሰጡ ደግሞ እንደዚሁ አሉ። ዩቲዩብም ላይ ቲክታክም ላይ ዩዝ ያለውን ሪሶርስ እንዳለ ተጠቅማችሁ ራሳችሁን አዘጋጁ። አትሰላችሁ። አይኖ ይሄ መጠበቅ ምናምን ያደክማልና ላይክ መጀመሪያ ለምሳሌ ሪተን ኤግዛም ወስዳችሁ በማግስቱ አም ሹር ዩ አር ጌቲንግ ሬዲ ፎር ዘ ኢንተርቪው። ከዛ ግን እየረዘመ እየቆየ ምናምን ሲመጣ እየተሰላቻችሁ ዝግጅታችሁን እየቀነሳችሁ ምናምን ከዛ ትረሱታላችሁ። አት ሰም ፖይንት የሆነ ቀን ደግሞ ቡም ይመጣል ኢንተርቪው ጠራላችሁ። ያኔ ሰርፕራይዝ ሆናችሁ ራሽንግ ምናምን ውስጥ ከምትገቡ ዩዝ ኦል ዘ አቬለብል ታይም። ያው ምንድነው የጣፋጭ ፍሬ ምናምን ነገር መንገዱ ከባድ ነው። ስለዚህ መጨረሻውን ታውቁታላችሁ። ኢፍ ዩ ጌት ዲስ ፖዚሽን ዩ ገና ሃቭ አ ጉድ ላይፍ። ጥሩ ስራ ነው፣ ጥሩ ካሪየር ነው። ግን ያንን ለማግኘት ኢት ኩድ ቴክ ሰም ኢነርጂ፣ ብዙ ቻሌንጆች ይኖራሉ። ስለዚህ ራሳችሁን ሁሌም ሬዲ አድርጉ። ላንጉዌጅ ትሬኒንግ ውሰዱ። ለኢንዲቪዥዋል ኢንተርቪው የሚጠቅማችሁ እሱ ነው። ስለዚህ ኢንዲቪዥዋል ኢንተርቪው ላይ ብቻችሁን ነው የምትገቡት። ዩ ፌስ ላይክ 3-4 ፒፕልስ አውት ዴር። ምንድነው እንደ የትኛውም ኢንተርቪው ዩ ጎና ስታርት ዊዝ ኢንትሮዲውሲንግ ዮርሰልፍ። እስኪ ስለ ራስህ ንገረን። ቴል አስ አባውት ዮርሰልፍ። ማይ ኔም ኢዝ ገሌ ገሌ፣ እንደዚህ ተማርኩ፣ እንደዚህ እንደዚህ ወጣሁ ወረድኩ፣ እንዲህ ሰርቻለሁ፣ እንዲህ ጨርሻለሁ ምናምን። በቃ ራሳችሁን ታስታውቃላችሁ። እነዛ በምትሉበት ጊዜ the guys are taking notes. okay ከራሳችሁ ከምታወሩት ነገር የሆነ ቦልድ የሆነ ነገረው ፒክ ያደርጉና ከዛ በኋላ ልክ አንተ ኢንትሮዳክሽን ስጨርስ ኦኬ እንደዚህ ነው የተመረኩት ያልከኝ፣ እስኪ ምን በዚህ በተመረክበት ሙያ ምን ሰራ፣ ምን ቻሌንጅ አለው፣ የቱ ጋር ምን አሁን ዩኒቨርሲቲ ስትመረቅ ለመመረቂያ ምን ሰራ፣ እንዲህ አይነት ጥያቄዎች ፎርዋርድ ይደረጋል። በቃ ዛት ሴት። ይሄ ላይክ ለኢንዲቪዥዋል ኢንተርቪው የተዘጋጀ የመደዳ ጥያቄ የለም። ከእናንተ ከምታወሩት ይሄ አይ ቲንክ ለካቢን ክሩም ላይ የኤምቲኤስም ምናምን ተመሳሳይ ነው አፕሮቹ። ኢትስ ኦል ካሚንግ ፍሮም ዩ፣ ከእናንተ ከሚመጣው ነው ኢንተርቪወሩ ፎርዋርድ እያደረገ የሚጠይቃችሁ። ስለዚህ ለእሱ ራሳችሁን ሬዲ አድርጉ። ስለዚህ የምትናገሩትን ነገር አንደኛ ቢ ኦነስት፣ ቢ አስ ክሊር አስ ፖሲብል። የሆነ አጠር አድርጋችሁ ግልጥ ያለች ነገር መናገር። ርዝም ያለ ታሪክ ምናምን አያስፈልገውም። ብዙ ነገሩ ፍሎ የሰው ልጅ ይሄ ኮመን ፍሎ ኦፍ ላይፍ አለ። በቃ ይወለዳል፣ እዚህ ተወለድኩ፣ ትምህርት እዚህ ጀመርኩ፣ ፕሪፓራቶሪ እንደዚህ ተማርኩ፣ ከዛ ዩኒቨርሲቲ እንደዚህ በዚህ ምናምን ተመረቅኩ፣ ዲግሪ በዚህ አለኝ፣ እየሰራው ከሆነ እዚህ አሁን በዚህ ሰዓት እንደዚህ እየሰራው ነው። ስራ ካላችሁ ምናምን ደግሞ አሁን ወደዚህ ለምን መምጣት ፈለግ፣ ያኛውን ስራ ለምን እንትን አልክ፣ እንደዚህ ስትባሉ ቢኬርፎል ማለት እዛ እንደዚህ ነበረ ስራው፣ እንደዚህ አስጠሊታ ነው፣ አድካሚ ነው ምናምን ተውት። ይሄ በተቻለ መጠን ኢቭን ኢፍ የሆነ የነበራችሁበት መስሪያ ቤት ኔጌቲቭ ነገር አታውሩ። ኦኬ ቢኮዝ ምንድነው ኔጌቲቭ ነገር ካወራችሁ ስለዛኛው መስሪያ ቤት ይሄ ልጅ እዚህም ብንቀጥረው ነገር ልክ በሆነ አጋጣሚ ቢወጣ ከዚህ መስሪያ ቤት
ቶክ ሳም ሼር አባውት። ስለዚህ ያን ደግሞ የትኛውም ካምፓኒ አይፈልግም። አሁን ከምታወሩት ነገር ነገህን ይገምትና አንዱ እንትን የሚል ነገር ነው። ቢ ፖዚቲቭ። አይ በቃ ኬሪየር መቀየር ስለፈለግኩ ቤረር ኢንካም እንዲኖረኝ ስለምፈልግ ይህንን ኬሪየር ከድሮም ደግሞ እንደዚህ ምናምን የምፈልገው ነገር ስለነበረ ራሴን በሱ ሳዘጋጅ ስለነበረ ያው ኢን ዘ ሚን ታይም ያንን ስራ ጀመርኩ። ይሄ አጋጣሚ ሲመጣልኝ ደግሞ አሁን ወደዚህ ዳይቨርት ለማድረግ ፈለግኩ ነው። እንደዛም ብትሉ ሁሌ የማወራው ነው። ከድሮ ጀምሮ ከልጅነቴ ጀምሮ ፓይሌት መሆን ፈልግ ነበር ምናምን ብላ ብላ የምትሉ ከሆነ ዩ ሃቭ ቱ ፕሩቭ ኢት። ምክንያቱም ፕሩቭ እንድታደርጉ ትጠይቃላችሁ። ፕሩቭ እንድታደርጉ ስትጠይቁ ደግሞ ከፓይሌት ጋር የተያያዙ ሪሌትድ የሆኑ ጥያቄዎችን ነው የምትጠየቁት። ስለ አውሮፕላን የምታውቁትን ነገር ትጠይቃላችሁ። ስለ አየር መንገዱ የምታውቁትን ነገር ትጠይቃላችሁ። ስለ ፓይሌት የምታውቁትን ነገር ትጠይቃላችሁ። ስለ ካቢን ክሩ የምታውቁትን ኤቭሪቲንግ። ስለዚህ ይሄ ጀስት ምኞት ብቻ እንዳልሆነ እና ስትዘጋጁበት እንደነበረ ማሳየት መቻል ይኖርባቸዋል ማለት ነው። በዚህ መልኩ ነው ዲስከሽኑ የሚሄደው። እዛ ጋር የእናንተ ኮንፊደንስ፣ አሁንም የእናንተ ላንጉዌጅ፣ የእናንተ ኤክስፕሬሽን፣ የእናንተ ኢንተራክሽን፣ የእናንተ አንደርስታንዲንግ። ጥያቄ ስትጠየቁ አንደርስታንድ ማድረግ ራሱ ኢትስ ፈርስት ስቴፕ ኤንድ አንዱ ነጥብ የሚያሰጥ ነገር። ጥያቄ ተጠይቃችሁ ሳትረዱት ለመመለስ እንዳትቸኩሉ። ኦኬ ካን ዩ ሪፍሬዝ ዛት ኩዌስችን ፕሊዝ ዩ ሃቭ ዘ ቻንስ። ካልገባችሁ እንደገና I didn't get your point, can you say that again please? የሆነ ቢ ፖላይት በሆነ መንገድ ጠይቁ፣ ሪፍሬዝ እንዲደረግላችሁ ወይ ደግሞ in a better way ጥያቄውን ለመረዳት ሞክሩ። ካልተረዳችሁት አልተረዳውም እንደገና ድገሙልኝ። ካላወቃችሁት I don't know ቀንድር ላይ የማታውቁትን ነገር እንዳዘባረቁ። ይሄ ሁሌም አንድ ላይ የማደርገው ነገር ነው። ኤንድ ምንድን ነው ሌላ ደግሞ ኢንዲቪዥዋል ኢንተርቪው ላይ ጀስቸራችሁን፣ አቀማመጣችሁን፣ አነጋገራችሁን በጣም የተቆጠበ ይሁን። አነሰሰሪ ምናምን እጃችሁን ሙቭመንት ምናምን አያስፈልግም። ስትቀመጡ ቀጥ ብላችሁ ተቀመጡ። ኦኬ ኦፍኮርስ ዩ ገና ሃቭ ቱ ዌር ፕሮፐር የሆነ አለባበስ ለብሳችሁ መሄዳችሁን፣ ጺማችሁን ተላጭታችሁ፣ ፀጉራችሁን ተቆርጣችሁ ምናምን መሄዳችሁን እሱ እንዳለ ነው። ያው አታይሩ እንዳለ ነው። ግን አቀማመጥ፣ አነጋገር፣ ቶን ምረጡ። በቃ ይሄን ፕራክቲስ ዊዝ ዩር ፍሬንድስ ፋሚሊ ኤንድ ወሬቨር። እዛ ጋር ከምታገኙት ሰው ጋር ቁጭ ብላችሁ እየተጠያየቃችሁ ተለማመዱት። ኦኬ በተለይ ደግሞ ዊዝ ስትሬንጅ ፐርሰን ቢሆን ይመረጣል። የማታውቁት ሰው ወይም ደግሞ ይሄ ዩዥዋሊ ኮንፈርት የማይሰጣችሁ ሰው፣ ለማውራት የሚከብዳችሁ ሰው ጋር ቢሆን ጥሩ ነው። ምክንያቱም እዛ ጋር ሄዳችሁ ኢንተርቪው የሚያደርጋችሁን ሰው 90% ላታውቁ ትችላላችሁ። ስለዚህ ይሄ የማታውቁት ሰው ጋር ኮንቨርሴሽን ውስጥ መግባት፣ እንደዚህ መመላለስ እንትን ራሱ ይሄ ኮንፊደንስ ዴቨሎፕ ለማድረግ እንዲህ አይነት ነገሮች ያግዛሉ። ስለሆነ አጠገባችሁ ያለውን ሪሶርስ ሁሉ ተጠቀሙ በተቻላችሁ መጠን። በቃ that's my advice, that's my word of advice። ስለዚህ በዚህ መልኩ ነው እንግዲህ ቲፕ ላደርጋችሁ የምችለው። ከዚህ በላይ ምንም ልነግራችሁ አልችልም። አይ ሆፕ ራሳችሁን እያዘጋጃችሁ ነው ብዬ አስባለሁ። ምክንያቱም በፊትም ተናግሬያለሁ። ይሄ ልክ ምንድነው በርበሬ ሰርገኛ መጣ ምናምን በርበሬ ቀንጥሱ አይነት ሲቹዌሽን ውስጥ እንዳትገቡ። አሁን እኔ በእኔ ጊዜ እንዳልኳችሁ ላይክ I explored everything by myself። ማንም እንደዚህ ቁጭ አድርጎ የነገረኝ ሰው የለም። ቀጥሎ እንደዚህ ነው እንዲህ ኤክስፔክት አድርግ እንዲህ ያለኝ ሰው የለም። ያለፉትን ፓይለቶች አብዛኞቹ እንደዛው ነው። በራሳችሁ ነው እዛ ስትደርሱ ነው ነገሮች ፊገር አውት የምታደርጉት። ሰው የተወሰነ ሰርፕራይዝ ኤቭሪቲንግ ሰርፕራይዝ ነበር ለኛ። አሁን ግን you are lucky guys, you have every resource on hand. if you want to የትኛውንም ሪሶርስ ማግኘት ትችላላችሁ። እድሜ ለሶሻል ሚዲያ፣ እድሜ ለቴክኖሎጂ and everything else. so use that resource and prepare yourself። እያወቁ አለመዘጋጀት ወይም እያወቁ ሪሶርሱን እንዳለ እያወቁ አለመጠቀም የእናንተ ድክመት ነው የሚሆነው። ስለዚህ ነገ ሄዳችሁ
ፌል ብታደረጉ ወይ አንሌስ አዘርዋይስ ይሄ ከእናንተ ቁጥጥር ከሆነ ውጭ በሆነ ነገር ውጭ እንትን ከወደቃችሁ ወይም ፌል ካደረጋችሁ የእናንተ ድክመት ነው የሚሆነው። ምክንያቱም እንዳልኩት ሪሶርሲስ ኦል ዜር እንደዛ ነው። እና ይሄን ይመስላል ባጭሩ የግሩፕ ዲስከሽን እና ኢንዲቪዥዋል ኢንተርቪው። ኔክስት ደግሞ ያለውን ነገር እንደዚች ሹልክ ያልኩ የመጣው አንዳንዱ ነገር አወራቸዋለሁ። ግን አሁን እንጎነ ጊፍ ቻንስ እንደ ገስት አንድ ሶስት ሰው ምናምን አስገብቼ አጭር ጊዜ ቢያንስ ለ20 ደቂቃ ምናምን አወራችሁና ለዛሬ እንለያያለን። እና ገስት ለሪኩዌስት ኮሜንት አይ ካንት ሪድ ኦል ዚስ ኮሜንት ወደ 100-200 ኮሜንቶች ይታዩኛል። ግን እስኪ ምን ዳስ ሄድሼክ ፖሲብል እንትን ባረገው ይሻላል። አሁን ማስገባችሁ ልጆች 3 ጥያቄ ትጠይቃላችሁ። ከዛ በተቻለ መጠን ለሁሉም የሚጠቅም ጀነራል የሆነ ኮስችን ጠይቁ እና በተቻለ መጠን ለሁላችሁም አድሬስ የሚያደርግ አይነት መልስ ለመስጠት እሞክራለሁ። ሌላ ቀን ደግሞ እንደ በፊቱ ለእናንተ ብቻ የኮስችን አንሰር አይነት ላይቭ ስትሪሚንግ ይኖረናል እንደ በፊቱ። ዛሬ ዝም ብዬ ስለገባው ነው። እዛ የፊውቸር ኤቪዬተርስ ግሩፕ ላይ ራሱ ቀድመን ነበር አናውንስ የምናደርገው when there is a live streaming። ዛሬ እዚችው ጋር አሁን ገብቼ ነው there is a live streaming ምናምን ብዬ የጻፍኩትና በዛ መሰረት ተረዱት። ስለዚህ 1-3 ሰው ገስት ላስገባ ዝም ብዬ። እሺ ከላይ ወደ ታች ነው ከታች ወደ ላይ ነው እሱ የሚያደርገው ፕራዮሪታይዝ የሚያደርገው። Alright, I'm going to just select Pilot Dreams 1. እሺ እንደገባችሁ ላይ እንትና ማይካችሁን ሚውት አድርጉ። እሺ until I give you the chance to talk because ዝም ብዬ ራንደምሊ ነው እየመረጥኩ ያለሁት። ማይካችሁን ሚውት አድርጉ እንደገባችሁ። እሺ አቤም ከዛ ሴቶች ብትኖሩ አንድ ለአንድ ሴት ቻንስ ሰጣለሁ። ኦኬ ገብረ ገብሩሽ ኦልራይት ለአሁን ይበቃል። እሺ ፈርስት ፐርሰን ፓይለት ድሪምስ ሰው ትባለ ኢንትሮዲውስ ዮርሰልፍ ገብርዬ እንትን ሚውት አድርገው። እሺ ፓይለት ድሪምስ እንዴት ነው? እሺ እንዴት ነህ ካፕቴን? መጀመሪያ ቴንኪው ላለው ኦፖርቹኒቲ ስለሰጠኝ። ከዛ መጠየቅ የፈለግኩት ምንድን ነው ኢንተርቪው እንትን ሪኩዌስት ካሴ አማረ እባላለሁ። ፓይሌቲንግ ላይ ነው ያ አፕላይ ያደረግኩትና ያው ሪትን ኤግዛም ኦልሬዲ ወስደናል። ኢትወዝ ያው ማለት ደስ ይል ነበር ሪትን ኤግዛሙ። ያው ቤዚካሊ መጠየቅ የፈለግኩት ምንድን ነው ኢንተርቪው ላይ ገና ከውጭ ስንገባ ሪክሩተሮች ውስጥ ይኖራሉ አይ ቲንክ እና ያኔ ሃንድ ሼክ ምናምን ይፈቀዳል እንዴ ነው? ምን አይነት ኤክስፕሬሽን ነው ማሳየት ያለብን የሚለው ነው አንደኛው ጥያቄ። ሁለተኛው ደግሞ አሁን ላይ አይ ቲንክ በጣም ያላነበብኩት መጽሐፍ የለም ምናምን ከአቪዬሽን ጋር የተያያዘ ማለት ነው። እንደዛውም ዩቲዩብ ላይም በጣም ብዙ ፓይለቶች የእነሱን እንትን እያዳመጥኩ እያየሁ ምናምን ነው። እሱ ነገር በእንዴት ተመክረኛለህ የሚለው ነው። እሺ ለመጀመሪያው ጥያቄ የምመልስልህ ምንድን ነው you don't need to do anything else ይሄ outside ከኢንተርቪው ወይም ግሩፕ ዲስከሽን ከምታደርጉበት ክፍል ውጭ ያለ ነገር ምንም ማድረግ አይጠበቅባችሁም and don't even try to show off እዛ ጋር ይሄ
እንዴት ልበላችሁ ሜይ ቢ ሶሻል ሚዲያው ላይ ልታውቁት የሚችሉትን ሰው ልታገኙ ትችላላችሁ፣ ወይም የምትወዱትን ሰው ምናምን የምታውቁትን ሰው ኢቨን እዛ ጋር በቃ ምንም እንትን አያስፈልግም። ኑ ግቡ ገሌ ገሌ ኑ ግቡ ተብላችሁ እስክትጠሩ ምንም ማድረግ አይጠበቅባችሁ። ልክ ክፍሉ ጋር ስትገቡ የተቀመጡ ሰዎች ምናምን ይኖራሉ። ግሬት ምንም ችግር የለውም ሰላም ብሎ መቀመጥ ምናምን። ከዛ ውጭ ያለ ነገር ምንም ሪኳየር የሚደረግብህ ነገር የለም። ምክንያቱም ለሚፈለግብህ ለሚጠበቅብህ ነገር ምንም የሚጨምረው ነገር ስለሌለ ማለት ነው። ስለዚህ ስለሱ ብዙ አትጨናነቅ። ያ ነው የመጀመሪያው መልሴ። ከዛ ውጭ አሁን እንዳልከኝ ብዙ ፓይለት ማቴሪያልስ ስለ አቪዬሽን ምናምን እያነበብኩ ነው፣ ቪዲዮዎችም እያየሁ ነው ምናምን ብለኛል። ጥሩ ነው፣ ያግዝሃል፣ ብሮድ የሆነ ኖሌጅ እንዲኖር ያደርጋል። ግን ዶንት ስትረስ ዩርሰልፍ። በጣም ደግሞ ዲፕ ገብታችሁ ምናምን አሁን በዚህ ሌቭል ራሳችሁን ስትረስ ውስጥ እንድትከቱ አይፈለግም። ላይክ እዛ ጋር ቅድም እንዳልኩት ኢንተርቪው ላይ ገብታችሁ ስለ አቪዬሽን ያላችሁን እውቀት ብትጠየቁ እንኳን ቤዚክ ነገር ነው ከእናንተ የሚጠበቀው እንጂ ልክ እንደ ኤክስፐርት ወይም ትሬኒንጉ እንደወሰደ ወይም ላይሰንሱ እንዳለው ሰው ይሄ ማለት ምንድን ነው፣ ይሄ ማለት ምንድን ነው፣ ይሄ ምንድን ነው ተብላችሁ የምትፋጠጡበት አይነት ጥያቄ የለም። ጀስት ፎር ዩር ኖሌጅ ግን ማወቅ በሚገባችሁ ልክ ማወቅ። ኢቨን እዛ ጋር እንኳን እስኪ የምታውቀውን ነገር ተናገር ብትባል ለምሳሌ ስለ አውሮፕላን ምናምን ሙሉ ያነበብከውን ነገር እዛ ጋር መተንተን አይጠበቅብህም። ቤዚክ የሆኑ ነገሮችን ቤዚክሊ እንዴት ነው አውሮፕላን የሚበረው፣ ምን አይነት ፎርሶች ናቸው አክት የሚያደርጉት፣ ምን አይነት ኮንትሮል ሜካኒዝሞች የሆኑ ቤዚክ ነገሮች ብታወራ የራሱ በዛ ስቴጅ ገና ሪክሩት እየተደረግ ስለሆነ በዛ ስቴጅ በቂ ነው ብዬ ነው የማስበው። ስለዚህ ዶንት ስትረስ ዩርሰልፍ ቱ ማች። ሌላ በቃ ይሄን ሁለቱን ጥያቄ ነው የጠየቀኝ። ሌላ አለ? ሌላ ይሄ ነው እንግዲህ እንዳልኩ። በተረፈ ራስን አዘጋጅ፣ ላንጉዌጅ ፕራክቲስ አድርግ ምናምን ኤቭሪቲንግ ኤልስ። እንዴት ነበር ኤግዛሙ ግን? እስኪ ባጭሩ ከብዶሃል? ቀላል ነው ኤግዛሙ? ግን ለእኔ ቀሎኝ ነበር። ኤሌመንተሪ ነው የሆነብን። እንደው ስኩዌር ሩት ኦፍ 144 በራሱ ነበር። እሺ ጊዜ ቤት በለው። እሺ ኦልራይት። ሶ የሌሎቹን ደግሞ ለፓይለት ትንሽ እንደው ኦልራይት ቴንክ ዩ እናመሰግናለን። እሺ ቀጣይ አቤን ነው። ኦኬ እሺ ሰላም፣ አቤኔዘር ጌታሁን እባላለሁ። እሺ አቤን እኔ አፕላይ ያደረግኩት ኤኤምቲ ላይ ነው፣ ግን ሞሮፍ ያው ሆል ፕሮሰሱ አንድ አይነት ስለሆነ ጥያቄዎችን ፎርዋርድ ላድርግ። እሺ ዲስከስ ስናደርግ ፌስ ወይም ደግሞ ፊታችንን ቀጥታ ወደ እንትኖቹ ቱ አደር ግሩፕስ ነው እንትን ማለት ያለብን ወይስ ኤግዛሚነሮቹንም ከነሱ ጋር ፌስ ቱ ፌስም እያየን ነው ዲስከሽኑን መቀጠል ያለብን? ሁለተኛ ደግሞ ዲሪንግ ኢንዲቪዥዋል ኢንተርቪው ላይ ጥሩ ግሬድ እንዳለ ጥሩ ግሬድ ይዘህ መውጣትህ አድቫንቴጅ ወይም ደግሞ የተሻለ ነገር ይሰጣል ወይ ወይም ጥሩ ኢምፕሬሽን ይሰጣል ወይ ኤግዛሚነሮች ላይ የሚል ነገር ነው። ላስት ደግሞ ያው ኢፍ ኢትስ ኖት ኮንፊደንሻል ስቲል አንዳንድ ኢንፎርሜሽኖች ነበሩ። ለኢንተርቪው ለማለፍ 70% ነው ሪትኑን ማምጣት ያለባችሁ የሚል ኢንፎርሜሽን የግሩፕ ላይ ፊውቸር አቪዬተር ላይ እያየሁ ነበር እና እሱን ኮንፊርም ማድረግ የምትችል ከሆነ እና አመሰግናለሁ። ጥሩ ነው፣ ጥሩ ጥያቄ ነው። የመጀመሪያው የግሩፕ ዲስከሽኑ ላይ አቀማመጣችሁን የጠይቀኝ። አቀማመጣችሁ ፌሲንግ ዘ አዘር ግሩፕ ነው።
በተቻለ መጠን እንደውም ፈታኞቹ ጋር ብዙ እይታ ባይኖር ከነሱ ጋር ወደ እነሱ ዙሩ። አሁን አብዛኛው ወደ ፈታኝ ዙሩ ምናምን የማውራት ልምድ አለው ምናምን እና ወደዛ ዙሩ ላይ ይባላል ከነሱ ጋር። ምክንያቱም ዲቤቱ ከዚህ ሀገር ግሩፕ ጋር ስለሆነ እኛ እዛ ጋር ተቀምጦ የሚፈትነው ሰው ማየት የሚፈልገው እዛ ጋር ያንተን ሌሎቹን የማሳመን ችሎታ፣ ቋንቋህን፣ ጀስቸርህን እና ኤቭሪቲንግ ኤልስ ነው። ሰው ዩ ሹድ ፌስ ዲ አዘር ግሩፕ ኦፍ ኮርስ። አቀማመጣችሁ የሚሆነው ሌሎቹን ግሩፕ ፌስ አድርጋችሁ ነው። ከዛ መሀል ላይ ኢንተርቪወሮቹ ወይም ኤግዛማነሮቹ ይኖራሉ ማለት ነው። ስለዚህ እንደዛ ነው የሚሆነው። ሌላኛው ኢንዲቪዥዋል ኢንተርቪው ላይ የምናገኘው ነጥብ ምንድን ነው? ጥቅም አለ ወይ ምናምን ነገር ላልከው ኦፍኮርስ ኖርማሊ አሁን ይሄ ማለፍና ለማለፉ ብቻ ሳይሆን ጥሩ ነጥብ አምጣታችሁ ካለፋችሁ የፕራዮሪታይዜሽን ላይ አሁን ለምሳሌ ላስት ይር 400 ሰው ምናምን ነገር ሪክሩት ተደርጎ አለፈ። በቃ ፊት ነው ብቁ ነው ተብሎ ያለፈው 400 ሰዎች ነበሩ። 400ን ግን በአንዴ አኮመዴት ማድረግ ስለማይችል ደግሞ አቪዬሽን ዩኒቨርሲቲው በግሩፕ አድርጎ ነበረ ሲያስገባ የነበረው። ያንን ግሩፒንግ የሰሩት ዴፊኒትሊ በነበራቸው አኮሙሌቲቭ ነጥብ ነው። ስለዚህ ሁሉም ነገር ላይ በተቻላችሁ መጠን ማለፊያው ምናምን ብቻ ሳይሆን ጀስት ላይክ ጥሩ ነጥብ ይዞ ማለፍ መጨረሻ ላይ ልክ እንደዚህ አይነት ሲቹዌሽኖች ላይ ቅድሚያ የማግኘት ቻንስ ይኖራቸዋል ማለት ነው። ልታልፉት ማለፋችሁን ኮንፈርም ማድረግ ትችላላችሁ። ግን አልፋችሁ ጨርሳችሁ ሁሉን ነገር ጨርሳችሁ ላይክ ኢየር ኦር ኢየር ኤንድ ሃፍ ልትቀመጡ ትችላላችሁ። ስለዚህ እዛ ጋር በደንብ በተቻላችሁ መጠን አቅሙ ካለ ጀስት አውት ፐርፎርም አድርጋችሁ ጥሩ ነጥብ ይዛችሁ ማለፍ ብትችሉ ይመረጣል። ስለዚህ ኢንዲቪዥዋል ኢንተርቪውም ላይ የምታገኙት ነጥብ ዴፊኒትሊ የራሱ ቫልዩ ይኖረዋል ማለት ነው። ማለፊያውን ብቻ ሳይሆን ከማለፊያውን በላይ ካስገኛችሁ ዋላ ጥቅሙ ለእናንተ ነው። ላስት ኩዌስችን ወዝ የእንትን ነው ማለፊያ ነጥቡ ሪተን ኤግዛም ያው ዩዥዋሊ 70% ነበረ እንግዲህ የሚባለው። አሁን ከተቀየረ አላውቅም፣ ግን ሚኒመም 70% አድርጋችሁ ጠብቁ። ከዛ በላይ 70 እና ከዛ በላይ ፐርሰንት ማምጣት ይጠበቅባችኋል። ያንን ይዛችሁ ቀጥሉ። እሺ አቤኔዘር፣ የመጨረሻ ጥያቄ ኤግዛም እንዴት ነበር? እንትና ነበር ብሏል። ያው ትንሽ ታይም ማኔጅመንት ይጠይቃል እና ደግሞ ያው አካዳሚክ ትምህርቱ ቅርብ ጊዜ የሆነ ሰው ያው እኔ የስራ ዓለም ላይ ነው ያለሁት እና ከአካዳሚክ በተለይ ማትስ፣ ፊዚክስ ምናምን 12ኛ ክፍል የተወኩትን ትቼው ያለፍኩት ነገር ነው እና ሰምሃው ከታይም ጋር እነሱን ማስታወስ ምናምን እንትን ይል ነበረ። ግን ኦቨርኦል አሪፍ ነበረ። ያው እንግዲህ ያው እንደ ሰው እንትን ይለያያል። ከአንተ ፊት የነበረው ጓደኛ በጣም ኤሌመንተሪ ሆኖብኝ ብሏል። አጠገቡ ብትቀመጥ ጥሩ ነበር። እሺ ኤኒዌይስ ጉድ ላክ ብያለሁ። እንግዲህ በሚቀጥለው ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። እሺ ቀጣይ ገብርዬ ዋናው ገብርዬ ነው ወይስ ሞካፑ? እሺ ገብርዬ የሚንጫጫ ድምፅ ነገር አለ። በኤርፎን ከሆነ እያወራው ያለው ዲስኮኔክት አድርገህ ሞክረው። አሁን አሪፍ ነው። አሁን ይሰማል። እሺ እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ገብርዬ ስምህ ነው ወይስ ያው የገብርዬ አድናቂ ነው? ገብረ መስቀል ነው ሙሉ ስሙ። ኦኬ እሺ እስኪ ጥያቄዎች ካሉ እኔ ደግሞ አፕላይ ያደረኩት ካቤንክሩ ላይ ነበረ። ኦኬ እና አሁን 5ኛ ዓመት ተማሪ ነኝና ዩኒቨርሲቲ ውስጥ አንደኛ መጠየቀው ጥያቄ ተማሪ መሆኔን መናገሬ ምናልባት ነጥብ ያስጥለኝ ይሆን? ሲቀጥልስ ተያይዞ መጠየቀው ነገር ይኖር ይሆን? ይሄን ለመጠየቅ ነው።
ሁለተኛ አዲሽናል የሆኑ ሰርቲፊኬቶች ለምሳሌ ኮሚኒቲ ሰርቪስ ላይ እንዲህ ሊደርሽፕ ላይ ምናምን ያገኘናቸው ሰርቲፊኬቶች ኢንተርቪው ላይ ቫሉ ይኖራቸዋል ወይ ማቅረብ ይቻላል ወይ? ሶስተኛ ብናልፍ ለምሳሌ እኔ ሰኔ ላይ ነውና ኤግዚት ኤግዛም ወስደው ባልፍና አቪዬሽን ዩኒቨርሲቲውን ብቀላቀል ለኤግዚት ኤግዛም የሚሆን ጊዜ ማለት ኤግዚት ኤግዛም ሲወሰድ ያን ጊዜ ማግኘት ይችላለሁ ወይ? ኤግዚት ኤግዛም መውሰድ ይችላለሁ ወይ? የመጨረሻው ጥያቄ በጣም ክፍለ ሀገር ላይ ሶስቷን ለመልሳት ሳረሳ ዝቅተኛ ተማሪ ነው ኖት እያያዝኩ ስላልሆነ ሶስቱን ልመልስልህና አንድ ተጨማሪ ጥያቄ እፈቅድልሃለሁ። እሺ የመጀመሪያው 5ኛ ዓመት ተማሪ ነኝ በካቢን ክሩ እየተወዳደርኩ ነውና ኢንተርቪው ላይ ሜንሽን ባደርግ ተማሪ መሆኔን ችግር ያመጣል ምናምን ላልከው እንደኔ ምንም ችግር አያመጣም። ግን ተያይዞ እንዳልከው ጥያቄ ላይ መጣ ይችላል። ለምን ዩኒቨርሲቲ የመጨረስ ሀሳብ አለ ወይስ በዚያው አቋርጠ ልገባ ነው ምናምን ልትባል ትችላለህ። አይ ቲንክ እስከ ኤግዚት ኤግዛም እንግዲህ ምናምን የምትቆይ ከሆነ ዴፊኒትሊ ጨርሰህ ነው የምትወጣው። ስለዚህ እሱም ሜንሽን ማድረግ ነው አይ እጨርሳለሁ ዲግሪ ይዛለሁ ከዛ ግን በዚህ ኬሪየር ነው መቀጠል የምፈልገው ምናምን ብለህ ማለፍ ትችላለህ። ስለዚህ አንድ እሱ ነው። ሜቢ ተያያዥ ሌላ ጥያቄ ሜቢ እኮ ዩኒቨርሲቲውን ብጨርስ ሌላ ፖዚሽን የተሻለ ፖዚሽን በፓይሌቲንግ ምናምን ነገር ፖዚሽን መወዳደር ትችል ነበር አይነት ጥያቄ ሊመጣ ይችላል። የራስን መልስ ስትበት ያን ያክል ግን አንተ ላይ የሚያመጣው ችግር አለ ብዬ አላስብም። ኦኬ አንድ እሱ ነው። ሌላኛው ይሄ ለኤግዚት ኤግዛም ቢደርስብኝ ኢንኬዝ ተቀላቅዬ አቪዬሽኑን ኤግዚት ኤግዛም ቢደርስ ምንድነው ማድረገው ላልከው አመቻች ተጠይቀህ ፎር ዛት ዴይ ሄደህ ኤግዚት ኤግዛም መውሰድ የምችልበትን መንገድ የሚመቻች ይመስለኛል። ያን ያክል አፌክት የሚያደርግ አይመስለኝም። ስፔሻሊ ትሬኒንግ ላይ ምናምን ነው የምትሆነው። ዴፊኒትሊ ዘንድሮ ነው የምጨርሰው? አዎ ዘንድሮ የምጨርሰው። እዚህ ገና አሁን ሪክሩትመንት ፕሮሰሱ ምናምን ነገር ገና ለምን ያህል ጊዜ እንደሚወስድ አናውቅም። እሱ ኤግዚት ኤግዛም ደግሞ ወደ መጨረሻ ዓመቱ መጨረሻ አካባቢ መሰለኝ የሚሆነው። ኢን ዘ ሜን ታይም እሱም ሊደርስ ይችላል። እዛ አቪዬሽን ትሬኒንግ ሳትጀምር ትሬኒንግም ጀምረ ቢሆን ጀስት 5 ዓመት የለፋበት ነገር ምናምን ስለሆነ ቢያንስ ሄደ ኤግዛሙ እንድትወስድ የሚያመቻቹልህ ይመስለኛል። ስለዚህ እሱም ችግር ያለው አይመስለኝም። ሌላ አንደኛው ምን ነበር? አንደኛው ጥያቄን አስታውሰኝና ሁለተኛ ጥያቄን ጨምርበት። አዲሽናል ሰርቲፊኬት ላይ ኮሚኒቲ ሰርቪስ ላይ ሊደርሺፕ ላይ ምናምን ያለው። ኦኬ እሱ እንትን ይሄ አሁን ኢንተርቪው ላይ ይዘው ሄደ ሰርቲፊኬቱ እንዳለ ይሄ እንትን ያደረኩበት ነው ይሄ ቻሪቲ ምናምን ያደረኩበት ምናምን እያልክ ማሳየት አይጠበቅብህም። ግን ኢንዲቪዥዋል ኢንተርቪው ላይ you can mention those things እንደዚህ ሰራ ነበር ዩኒቨርሲቲ ያለው እንደዚህ ኮሚኒቲ ሰርቪስ ላይ ፓርቲሲፔት አደረግ ነበር በዚህ በሱ ሰርቲፊኬት እንደዚህ አግኝቻለሁ ብለህ ማለፍ ነው እንጂ እያወጣህ ይዘህ ሲጀመር ምንም እጃችሁ ላይ ይዛችሁ የምትገቡት ነገር አይኖርም። ኢንዲቪዥዋል ኢንተርቪው ላይ ጀስት ሃፒ ባዶ እጃችሁን ገብታችሁ ነው የምታወሩት እንደዚህ ቁጭ ብላችሁ። ስለዚህ እንደዛ እሺ ስለዚህ ያን ይመስላል። የመጨረሻ ጥያቄ አንድ ጨምርና ለሌላ ሰው እድል ልስጥ። ይሄ ያው ትንሽ ግልጽ ስላልሆነልኝ ነው። በአጠቃላይ እንደዚህ ክፍለ ሀገር ላይ የሚደረጉ እንትኖች ላይ በጣም ዝቅተኛ የሆነ ቁጥር ያለው ተማሪ ነው የሚያልፈው እና ምናልባት ከኛ ድክመት ነው ወይስ እንዴት ካፓሲቲው ነው? ስለማፈልግ ያ ዴፊኒትሊ ማለት ለክፍለ ሀገር የተለየ ሪኳየርመንት የተለየ እንትን የለም። ለሁሉም ተመሳሳይ ኤግዛም ነው የሚሰጠው። ተመሳሳይ ዌይ ኦፍ እንትን ነው የሚኖረው። ሪክሩትመንት ፕሮሰስ ነው የሚኖረው። ይሄ ኢንዱስትሪው ላይክ እንደ ለምሳሌ አንዳንድ ክልሎች ፌቨር የሚደረጉ አሉ። አሁን ሀገር አቀፍ ፈተናዎች ላይ አይደለ ነጥባቸው ቀነስ የሚያደርግ ምናምን። እሺ አሁን ያስገባችሁ ልጆች ማይካችሁን ሚዩት አድርጉ። እንደዛ አይነት ነገር ስለሌለ
ከወደቃችሁም ጥቂት ሰው ካለፈም ብዙ ሰው ካለፈም ኢትስ ኦል አባውት ዮር ፐርፎርማንስ ኤንድ ኤቭሪቲንግ ኤልስ እንጂ ለእናንተ ለየት ተብሎ ይሄ ከባድ ጥያቄ፣ ከባድ ፈተና፣ ከባድ ዌይ ኦፍ ሪክሩትመንት ፕሮሰስ የሚመጣበት ነገር የለም። አንዳንድ ያው ኤክስፖዠሩ ምናምን ማተር ያደርጋል። አሁን የአዲስ አበባ ልጅ ያለው ኤክስፖዠር እና አንድ ክፍለ ሀገር ላይ ያለ ሰው ያለው ኤክስፖዠር ስፔሻሊ በዚህ በአቪዬሽን የተለያየ ነው የሚሆነው። አዲስ አበባ ያለ ሰው ሞር ኤክስፒሪየንስድ ነው ከፍላይንግ ጋር ቢያንስ ሚኒመም በአይኑ አይቶ ያውቃል አውሮፕላን። አንዳንድ ክፍለ ሀገሮች ላይ ብትሄዱ አውሮፕላን በአይኑ አይቶ የማያውቅ ሰው ሁላ ነው ኢንተርቪው ላይ ሊገጥሟችሁ የሚችለው። ስለዚህ በዛ ምክንያት ራሱ የራሱ የሆነ ዲስአድቫንቴጅ የሚኖረው ይችላል። ግን ዞሮ እሱን ኮንሲደር ማድረግ ምናምን ነገር የሚቻልበት ሲቹዌሽን የለም። ዞሮ ሪኳየር የሚያደርገው ፖዚሽኑ ሪኳየር የሚያደርገው ኳሊቲ፣ ኖሌጅ፣ ኤክስፒሪየንስ ኤንድ ኤቭሪቲንግ ኤልስ አለ። ለዛ የሚሆነውን ሰው መንገዱን ተከትለን ሴም ወይ ተከትለን ነው ሪክሩት አድርገን እንትን የምንለው ማለት ነው። ያ ነው ወንድሜ ገብርዬ፣ አመሰግናለሁ። ኤግዛሙ እንዴት ነበረ ለአንተ? ኤግዛም ትንሽ ቮካብለሪ ፓርቱ ከበድ ይል ነበር። ሌላው እንኳን አሪፍ ነው። ቮካብለሪ ግን ትንሽ ከበድ ይል ነበር። ኦኬ፣ አንተ ቮካብለሪ ነው ብቻ ነች የከበደች ማለት ነው። እሺ፣ ጥሩ ነው። ኤኒዌይስ ጉድ ላክ ብያለሁኝ። እንግዲህ መልካሙን እመኝልሃለሁ። አመሰግናለሁ። አመሰግናለሁ ካፕቴን። አንድ ኩዌስችን ነበር። እሺ፣ የመጨረሻ አንድ ጥያቄ ቆየት። ኦቨር ኳሊፊኬሽን ኢንዲቪዥዋል ኢንተርቪው ላይ ኦቨር ኳሊፊኬሽን የሚባል ነገር ይኖራል። የዶክመንት ስክሪኒንግ ላይ ምናምን ሜይ ቢ ሊኖር ይችል ነበረ፣ ግን ኢንዲቪዥዋል ኢንተርቪው ላይ ኦቨር ኳሊፊኬሽን የምንላቸው ነገሮች ይኖራሉ። ሲጀመር ኦቨር ኳሊፋይ የምትሆንበት ፖዚሽን ከሆነ እንዳልከው ቅድም ገና ስክሪኒንግ ላይ ምዝገባ ላይ ነው ፌል የምትደረገው። እዛ ጋር ሶርት አውት ተደርጎ ነው ሲጀመር የሚመጣው የምትሉት ስለሆነ እዛ ጋር የምትደርሰው ኤግዛም የምትጠራው ስለሆነ ኢንተርቪው ላይ ኦቨር ኳሊፊኬሽን የሚባል ነገር የለም። ተመለሰልን? አዎ፣ አመሰግናለሁ። እሺ፣ ቴንክ ዩ። መልካም። እሺ፣ 21 ማስተር ነው ሚስተር። እሺ፣ እንዴት ነህ? አንድ ሚስተር። ሰላም፣ እግዚአብሔር ይመስገን። እኔ ጥያቄ ትንሽ ነው ያለኝና ፐርሰናል ጥያቄዎችን ተጠይቀን እና አላቅም። ለምሳሌ ፌል ያረክበት ታይም አለ ሲለኝ ላረግ እችላለሁ፣ ግን አዛት ሞመንት ላይመጣልኝ ይችላል። አይ አላቅም ምናምን ላስታውስ አልችልም ብል እንዴት አዌርነስ የለውም ተብሎ እንትን ሊል ይችላል። አሁን ይሄ ቬግ የሆነ ጥያቄ ነው። ምን መሰላችሁ፣ ለምሳሌ እንደዚህ አይነት አንዳንድ ጥያቄ ላይ በምትሰጡት መልስ ምናምን ብቻ አይደለም ጀጅ የምትደረጉት፣ ኦቨርኦል ነው የሚታየው። እኔ አሁን ፐርሰናሊ ብትጠይቁኝ ባይዚ ታይም ሪክሩትመንት ላይ የማደርገው ወይም የምጠቀመው ሜትድ ያን ሰው ብቁ ነው ጥሩ ነው አይደለም፣ ልጣለው ላሳለፈው ይሆናል አይሆንም የምለይበት ላይክ እንደዚህ አይነት በአንድና በሁለት ጥያቄ መልሶች አይደለም። አይ አንደርስታንድ። ልክ እንዳንተ አሁን እንዳልከው ለዛ ጥያቄ ዝግጁ ላይሆን ይችላል፣ ወይም ደግሞ ላይክ የፐርሰናል በትን በሚሆኑ ነገሮች ላይ በተለይ ወዲያው ላይ መጣላችሁ ይችላል። አሁን አንዳንድ ሰው ወዲያው እስኪ ጆክ ንገረኝ ምናምን ብትባሉ ድንግጥ ትላላችሁ፣ ላይ መጣልህ ይችላል ጆክ አይደለ፣ ወይም ገጠመኝ ምናምን ሲባል። አንዳንዱ ደግሞ ወዲያው መጥቶለት የሚያወራ ሰው ምናምን ይኖራል። ስለዚህ እኔ አሁን በዛ ምክንያት ጆክ ስላልነገረኝ ወይም ገጠመኙን ከሆነ ነገር ጋር እያይዤ ጠይቄው ስላልነገረኝ አይሆንም ብዬ የምጥልበት እንትን የለም። ግን ምን ቫልዩ ይሰጣል ለሚቀጥሉትም ከዛ በፊትም ለነበሩት ጥያቄና መልሶች የሰጠው ምላሽ የነበረው ኮንቨርሴሽን ኮሚኒቲቭ ስለሆነ የሚወሰደው። አብዛኛው ሰው እንደዛ ነው የሚያደርገው፣ አብዛኛው ኢቫሉዌተር። ስለዚህ ኮሚኒቲቫችሁን የሚታየው እዛ ጋር ኦቨርኦል የነበራችሁ ላይክ 10 to 15 ሚኒትስ ዲስከሽን ታይም ከነበራችሁ እዛ ጋር ኢንተርቪው ላይ ዊዝን ዳት 10-15 ሚኒትስ የነበራችሁ መልስና ጥያቄ
ነው የሚታየው እንጂ እንደዚህ አይነት ሲሊ የሆኑ አንዳንድ ነገር ተለቅሞ ኦኬ እኛውን አልመለሰም ከ10 6 ምናምን እየተባለ አይደለም የሚታረሙ ልክ እንደንትን አለ እሱ ችግር የለው ብዬ ነው ማስበው እኔ ፐርሰናሊ። እሺ ሌላው አለ አንድ ሁለት ጥያቄ። ለምሳሌ የተሻለ አሪፍ የምትለው ስራ ቦታ ገብተህ ያን ትቼ እዚህ ለመምጣት ስትል እና አንዳንድ ሰው ምን አሉኝ እኔን በቃ እዛ አሪፍ የተሻለ እድል ካገኘ ለምን እዚህ ይመጣል ምናምን ብለው ሊጥሉ ይችላሉ እና ሜንሽን ባታደርግ ምናምን ብሎ ሳጀስት አድርገው ነበርና እንዴት ነው ብናገር እኔ እንዲሁም አድቫንቴጅ ኖሯል ብዬ አስቤ ነበር። ያን ጥያቄ ቀደም ብያለሁኝ በዚህ ጉዳይ ላይ ምንድነው ስራ ከነበራችሁ ወይም ስራ ላይ ከነበራችሁ እንደኔ ሜንሽን አድርጉት። ሜንሽን ስታደርጉ ከዛ ስለ ስራችሁ ጋር ተያይዞ ያለ ጥያቄዎች ሊነሳ ይችላል። ዴፊኒትሊ የሚነሳል። ምን ነበር የምትሰራው፣ ምን ፖዚሽን ላይ ተብለህ ትጠየቃለህ። ከዛ ደግሞ ለምንድነው ከዛ መልቀቅ የፈለግከው ልትባል ትችላለህ። ስለዚህ እነዚህ ነገሮች ስታወሩ ግን ቢ ፖዚቲቭ ኤንድ ሆነስት። ቢ ፖዚቲቭ ስል ስለዛ ካምፓኒ የማይሆን ዝባስንኪዎች አታውሩ። በቃ ኔጌቲቭ ነገር አታውሩ። አስ ሂውመን ቢንግ ቼንጅ የማይፈልግ ሰው የለም። ኢቨን አንድ መስሪያ ቤት ላይ የሆነ ራሱ ቼንጅ ትፈልጋለህ፣ ማደግ ትፈልጋለህ፣ ፖዚሽን መቀየር ትፈልጋለህ። ያ ሂውማን ኔቸር፣ ያንን ማንም ይረዳል። ስለዚህ አንተም ከዛ ምናልባት እዚህ ጋር ያለው አድቫንቴጅ ከኢንካምም ከምንም ከብዙ ነገር አንጻር የተሻለ ነገር ሊኖረው ይችላል። ያንን አይተህ ሊሆን ይችላል የመጣኸው። ያንን ሆነስት ሆነ ሜንሽን አድርግ። ግን እንደኔ አሁን እዛ ጋር ሌላ ምንድነው ከነበረ ፖዚሽን አንጻር እዚህ መስሪያ ቤት በዚህ ፖዚሽን ሰራ ነበር ስትል ኦኬ ይሄ ልጅ ልምድ አለው ማለት ነው። ስለዚህ ለምሳሌ ሊደርሺፕ ላይ ሊሆን ይችላል፣ ቲም ወርክ ሊሆን ይችላል ምናምን እንደዚህ አይነት ነገሮች ላይ ኢንቮልቭ የማድረግ ቻንስ ሰፊ እንደነበረ አንደርስታንድ ማድረግ ይቻላል። ስለዚህ እሱ ራሱ የራሱ አድቫንቴጅ ሊኖረው ይችላል። ስለዚህ ከመዋሸት አይ እኔ ምንም ስራ አልነበረኝም ብለህ እንዳትዋሽ። ምክንያቱም በሆነ ወይ ሊጣራ ይችላል። ከዛ ያ ሆኖ ከተገኘ እሱ ራሱ የራሱ ችግር ሊያመጣበት ስለሚችል ያላችሁበትን ኮንዲሽን በተለይ ፖዚሽን ከኬሪየር ጋር በተያያዘ ትራይ ቱ ሜንሽን ኢት ሆነስትሊ። ምንም ችግር የሚያመጣ ነገር የለም። እንደዚህ ያለ ሰው ሮንግ ነው ላይ ብዬ ነው የማስበው። ኦልራይት እሺ ሁለተኛ ላንጉጅ ኦኬ እሺ ላንጉጅ ሌቭል 4 ነው መሆን ያለበት ገና ስንገባ ላንጉጆች የኛ ሌቭሎቹን አንደርስታንድ ታደርጋቸዋለህ። 1 2 3 4 5 6 ተብሎ የሚቀመጥበትን የላንጉዌጅ ፕሮፊሸንሲ ሌቭል የሚባለው ነገር አንደርስታንድ አድርገዋል? አዎ አይ ሌቭል 4 መሆን አለብህ ለመግባት ስላሉኝ ነው ልጆች። ልክ ነህ። ሌቭል 4 ነው። አሁን በፊት 3 ሁላ አክሰፕተብል ነበር። ከዛ ያው በትሬኒንግ ይመጣል ምናምን ተብሎ ስለሚታሰብ ግን አሁን ያለው ካፓሲቲ ያለው ዲማንድ ምናምን ነገር እየሰፋ ስለመጣ ቢያንስ የላንጉዌጁን ለመቀነስ ሲባል ካምፓኒውም ላይ ያለውን ጫና ለመቀነስ ሲባል ሌቭል 4 ነው ሚኒመም ሪኳየርመንቱ ለፓይለት። ስለዚህ ሌቭል 4 ነው። ሌቭል 4 ምንድነው ለሌሎቻችሁ እዚህ ጋር ላንጉዌጅ ፕሮፊሸንሲ ሌቭል ምንድነው ምናምን የሚለው ነገር ጉግል አድርጋችሁ ይዩት። አንድ ሰው ሌቭል 1 ነው 2 ነው 3 ነው 4 ነው 5 6 ሲባል እስከ 6 ነው ያለው ከምን አንጻር ነው ምን ታይቶ ነው የሚለው ነገር if you can google it ታገኙታላችሁ በጣም በቀላሉ። ኤኒዌይስ ሌቭል 4 ነው እንዳልከው። እሺ ታጋ አንድ ጥያቄ ይቅርታ እንትን ፈተናው በጣም ቀላል ነበርና እኔ እንደዛ ኤክስፔክት አላረኩም ነበርና 70% ነው እንደ ኤርላይንስ ስታንዳርዳችን ምናምን ብለው ነበርና ኮንፊደንሻል ካልሆነ ቢት ነገር ደስ ይለኛል። ያው ቅድም አውርቻለሁ ማለፊያም ፓሲንግ ፖይንት። አሁን ይኸውላችሁ የኔን ወርድ ፎር ግራንት አትወሰዱት፣ ግን ዩዥዋሊ 70 እና ከዛ በላይ ነው። ማክሲመም ከሄደ ከ80 አያልፍ። እንደዛ አድርጋችሁ ሰሉት። ቀሎኛል ብለህ ካሰብክ ደግሞ ዴፊኒትሊ እንዲሁ ሳይህ 90 95 የምታመጣ ይመስለኛል። ስለዚህ ዶንት ወሪ። እሺ እና አመሰግናለሁ። እሺ እናመሰግናለን። ቴንክ ዩ። የመጨረሻው ሰው
አራውንድ ሚ ይላል። እሺ ሌትስ ጎ አራውንድ ዩ። እስኪ ራስን አስተዋውቅና ስምህን ንገረን። ጥያቄ አለ? እሺ ሻም እባላለሁ። እሺ አይሰማም? ማን እባላለሁ? ይሰማል ካፒቴን? ይሰማል። ቀጥል። እሺ ሻም እባላለሁ። ሻም ያለኝ አንድ ጥያቄ ነበረ። ሁለት እና አንድ ጓደኛ ነበረኝ እና ሳማክረው ምን አለኝ፣ አሁን 5 ዓመት ነው እኔ ኢንጂነሪንግ ነው መማር የምፈልገው እና ከ12 አቋርጬ አቢሲኒያን ፍላይ ሰርቪስስ ፒፒኤል ተምሬ ወደ ኢቲ ሲፒኤል ለመግባት ነበረ ያሰብኩት ማለት ነው። እና ትንሽ ስቴጅም ሄጄ ነበረ እና 58 አወርስ ምናምን ነው ትሬኒንግ ታይሙ እና 6 ወር ምናምን ይፈጃል ብለው ነበር። ከዛ አንድ ዩኒቨርሲቲውንም ትቼው ስለሚሄድ ይሄ የማያዋጣ ነገር ከሆነ ኪሳራ ነው የሚሆንብኝ እና እንዴት ይሻላል? ጋራንትድ አለመሆኑን አውቃለሁ፣ ግን ቢያንስ 5 ዓመት ኢንጂነሪንግ የምቆይበትን መጠበቂያ ጊዜ ቢሆነኝ ይቺ ነበረች ጥያቄ። ኦኬ እንደዚህ አይነት ሴናሪዎች ብዙ አሉ። ብዙ ሰው እንደዚህ አይነት ጥያቄ ይጠይቀኛል። በተለይ ፕራይቬት ሰልፍ ስፖንሰር ሆኖ መማር የሚፈልጉ ልጆች ተመሳሳይ አይነት ጥያቄ ይኖራቸዋል። በፊትም ብየዋለሁ። ያው ይሄ በሰልፍ ስፖንሰር ሲፒኤል ላይሰንስ ከያዛችሁ በኋላ ያለው ነገር ነው ማተር የሚያደርገው። አሁን ሲፒኤል ላይሰንስ ይዛችሁ እዚህ ሀገር ላይ ጀስት ላይሰንሷን ብቻ ሲፒኤልን ይዛችሁ የመስራት ቻንሳችሁ፣ ስራ የማግኘት ቻንሳችሁ ጠባብ ነው። በተለይ እዚህ ሀገር። ሌላ ሀገር ላይ ብትሄዱ በሲንግል ኢንጂን ኦፕሬሽን ልትሰሩ ትችላላችሁ። በተለይ ትላልቅ ፋርሚንጎች ምናምን መድኃኒት መርጨት ምናምን አይነት ስራ የሚሰሩ ምናምን ነገሮች አሉ። ፕላስ ደግሞ የፕራይቬት አነስ ያሉ አውሮፕላን ያላቸው ሰዎችን የነሱን ኦፕሬት ምናምን ማድረግ እንደዚህ አይነት ነገሮች። ኢትዮጵያ ውስጥ ግን እንደዛ አይነት ደረጃ ላይ አልደረስንም። የእናንተን ተፈላጊነት ወይም ቫሊዩ የሚጨምረው ነገር ከዛ በኋላ ከሲፒኤል ላይሰንሱ በኋላ አዲሽናል የምትወስዷቸው ነገሮች ናቸው። እነሱም ታይፕ ሬቲንግ የሚባል ነገር አለ። ታይፕ ሬቲንግ ስንል ኪው400 ሊሆን ይችላል፣ ቦይንግ 37 ሊሆን ይችላል። ኢኒሻሊ የምትወስዱት እነሱ ነገሮች ወይም ኤርባስ A320 ምናምን እሱ እንኳን እኛ ሀገር ላይ አይሰጥም። ግን እንደገና ታይፕ ሬቲንግ መውሰድ ይኖርብሃል አንተ ላይክ ወርልድ ዋይድ ኤኒዌር ተፈላጊነትን ለመጨመር። ሲፒኤል ኢኒሻል ነው የመጀመሪያው ነው። ከዛ ግን ታይፕ ሬቲንግ የሆነ ኤርላይንስ ልቅጠር ቢል ምን አውሮፕላን ላይ ኦፕሬት ማድረግ ትችላለህ ነው እንጂ ሲፒኤል ላይሰንስ አለ ብቻ ምናምን ኤምፒኤል ላይሰንስ አለ ብቻ አይደለም። ለአንተ ወይም ለየትኛውም ሰው ሰልፍ ስፖንሰር አርጋችሁ ራሳችሁን ስፖንሰር አርጋችሁ ከፍላችሁ መማር ስታስቡ እቺ ላይሰንሷ ላይ ብቻ እስከ መጨረሻ ሲፒኤል ኤምፒኤል የምትለው ላይ ብቻ ሳይሆን ከዛስ በኋላ የሚለው ላይም እንድታስቡበት፣ ከዛም በኋላ ሌላ ወጪ እንደሚጠብቀባችሁ ማሰብ አለባችሁ። to compete worldwide and have an opportunity of a job abroad እንዳልኩት ታይፕ ሬቲንግ ያስፈልጋቸዋል። በተለይ አሁን እንደዚህ ጄት ኢንጂኖች ላይ ቢሆኑ የተመረጠ ነው። 37 ላይ ቦይንግ 737 ወይም ኤርባስ A320 ላይ ምናምን። ኤርባስ እዚህ ባይሰጥም ሲፒኤል ላይሰንሱን ይዛችሁ ሄዳችሁ የሚሰጥበት ሀገር ላይ ትሬንትሩም መውሰድ ታይፕ ሬቲንጉም መውሰድ ትችላላችሁ as long as you can afford። ከዛ በኋላ ግን ሴሪስ lot of options ብዙ ስራ እንትኖች አሉ። በተለይ አሁን የኤቪዬሽን ኢንዱስትሪ በጣም እየሰፋ ነው። የፓይሌት እንትኑ ዲማንዱ በጣም እየጨመረ ነው። ስለዚህ ግን ያ ዲማንድ ምን ሪኳየር ያደርጋል? እናንተ ደግሞ ያላችሁ ላይሰንስ ያላችሁ ኤክስፒሪየንስ ማተር ያደርጋል። ዞሮ ኢትዮጵያን ኤርላይንስ ዚስ ዴይስ እየቀጠረ አይደለም። አሁን በፕራይቬት እንዲጨርሳችሁ ምናምን የመጣችሁት ምናምን ልጆች የመቅጠር ቻንሱ በጣም ሬር ነው። ሞር ኦፍ በራሱ ትሬን እያደረገ ስለሆነ እንደምታዩት ሪክሩት እያደረገ ትሬን እያደረገ ታይፕ ሬቲንጉንም ምኑንም አስጨርሶ
ስፖንሰር እያደረገ ነው እያስገባ ያለው። ይሄ ሰልፍ ስፖንሰር ትሬኒንግ የሚሰጠው በራሳችሁ ኃላፊነት ነው። ስለዚህ ነገ ትሬኒንግ ጨርሳችሁ ዶንት ኤክስፔክት ኢቲ ቱ ሃይር። ዞሮ ዞሮ ወጣችሁ ራሳችሁን መሸጥ መቻል ደግሞ ይጠበቅባችኋል ማለት ነው። ስለዚህ እንግዲህ እንደዛ ነው ሪኮመንዴሽን። በፊትም ብየዋለሁ። ጨረስክ? እሺ ካፒቴን፣ የሆነ ጊዜ አንድ ጥያቄ ነበረኝ። ዌብሳይታቸው ላይ ቼክ ሳደርግ ስፖንሰርድ አውጥተው ነበረ ማነው ሰልፍ ስፖንሰርድ ትሬኒንግ ፓይለት ምናምን ብለው ምናምን ዓመት በፊት እና ታይፕ ሬቲንግ ምናምን ያመቻቻል ምናምን ብሎ ነበረ። አይሰጥም? አሁን ትቷል። ታይፕ ሬቲንግ ያመቻቻል ማለት እኮ ራሱ ስፖንሰር አድርጎ አይደለም። እዛው ኢቲ ላይ ለምሳሌ ቦይንግ 737 ወይም የኪው 400 ታይፕ ሬቲንግ መውሰድ ብትፈልግ ያመቻችላል። ዛት ከዛ ግን ከፍለህ ነው የምትማረው ራሱ። እንደዛ ነው። ይሄን ይመስላል እንግዲህ። ቴንኪው፣ እናመሰግናለን ሁላችሁም። እንግዲህ አሁን ላይቭም ላቆመው ነው። ትንሽ ጊዜ ነው የነበረኝ ከእናንተ ጋር እንደዚህ ገብቼ ብዙ ነገር ሼር አድርገናል። ግን እዚህ ጋር ያላችሁ ሁላችሁም እንዲሁ ገብታችሁ አካውንቲንግ ቼክ ብታደርጉት በጣም ቪዲዮዎቼ በጣም በቃ ሎ ሆነዋል እና ዝም ብላችሁ ኮፒ ሊንክ ምናምን እኔ አልወድም ብዙም፣ ግን ይሄ የመዳረስ ለሌሎችም ይሄ ነገር የመድረስ ቻንሱ እንዲሰፋ የገባችሁ ኮፒ ሊንክ እያደረጋችሁ አካውንቲንግ በተለይ በጣም ተመቷል። ፎሎወር ይቀንሳል። ቪው አንድ ቪዲዮ ፖስት አድርግ አንዱ ዲስከሬጅ የሚያደርገኝ ቪዲዮ ራሱ ፖስት ላለማድረግ እውነት ለመናገር እንዲህ አይነት ነገሮች ናቸው። የሆነ 300 ሰው 400 ሰው የሚያያቸው ቪዲዮዎች ናቸው አሁን ያሉት። ኤኒዌይስ ዱ ዩር ጆብ እንደምታውቁት። ስለዚህ ያ ነው። ይህንም ቪዲዮ ትንሽ ኤዲት አደረገው እና ዩቲዩብ ቻናሉ ላይ ፉል ቪዲዮን ፖስት አደርጋለሁ። ሜይ ቢ ሪሰንትሊ የገባችሁ ልጆች ካላችሁ ዩቲዩብ ቻናል ላይ ኢትዮፕያሌትስ ዩቲዩብ ቻናል ላይ ታገኙታላችሁ። ለነበረን ጊዜ በጣም አመሰግናለሁ። ቴንኪው። እንደዚህ ሹልክ እያልኩ እየመጣሁ አንዳንዴ ሼር አድርጋችኋለሁ ያሉትን ነገሮች። አዲስ ነገር ካለ ደግሞ ዴፊኒትሊ ያለኝን ጊዜ እንትን ብዬ አትሊስት ሾርት ቪዲዮ ሰርቼ እምለቅ ይሆናል። አይ ሆፕ ዛሬ የነበረን ዲስከሽን የተወሰነ ነገር ገለጥ አድርጎላችኋል ብዬ አስባለሁ። እንዳልኩት ዩቲዩብ ላይ ደግሞ ገብታችሁ ተመለስ ብላችሁ ሙሉ ብታዩት እና የተወሰነ ኖቶች ብትይዙ ለፕሪፓሬሽን ያግዛችኋል ብዬ አስባለሁ። በተረፈ ሪተርን ኤግዛም ለወሰዳችሁ ለሁላችሁም ዊሽ ጉድ ላክ። ሁላችሁም ብታልፉ ደስ ይለኛል እንደምታውቁት እና አመሰግናለሁ። ሁላችሁም ወዳችኋለሁ። ቻው ቻው ባይ